ሰላም እንዴት ናችሁ ሁላችሁም? እኔ ደህና ነኝ። ዛሬም በሌላ ቪዲዮ መጥቻለሁ። ሁለተኛ ቪዲዮ ማለት ነው። ይሄ ዩቲዩብ ከጀመርኩ ሁለተኛ ቪዲዮ ነው እና በዛኛው ቪዲዮ ላይክም ሼርም ሰብስክራይብም ያደረገ ሰው የለም። ግን ተስፋ አንቆርጥም በድጋሚ ፖስት አለን እና ዛሬ የምሰራው ቪዲዮ ከተመቻችሁም ያው መለመኔን አላቆምም። እኔ ላይክ ሼር ሰብስክራይብ አድርጉ እና ያነሳሁት ሀሳብ ከተስማማችሁበት ወይም ከተመቻችሁ ወይም የተለየ ሀሳብ ካላችሁ ደግሞ ኮሜንት ብትጽፉልኝ ደስ ይለኛል። እና ወደ ዛሬ ሀሳቤ ሲሄድ የዛሬም ልክ ከባለፈው ጋር ተያያዥ ነው። አሁንም በልጆች እና በወላጆች ዙሪያ ያለ ሀሳብ ነው ማነሳው እና በባለፈው ለልጆች ስልክ መስጠት ምን አይነት ጉዳት ያመጣል የሚለውን በትንሹ ነበር ያወራነው። ዛሬ ደግሞ ከስልክ ውጪ ልጆቻችን እኛ ሳናስበው የምናደርጋቸው ወይም ደግሞ ብዙም ትኩረት ያልሰጠናቸው ነገሮች ልጆቻችን እንዴት አፌክት አድርጓል ነው እና በመጀመሪያ ደረጃ እኔ አስፈላጊ ነው ብዬ የማላምነው ነገር ምንድነው ስሊፕ ኦቨር የሚባል ነገር ነው። ለልጆቻችን ስሊፕ ኦቨር መፍቀድ የለብንም ብዬ ነው ማምነው እኔ። ስሊፕ ኦቨር ሲባል ከጓደኞቻቸው ጋር አብረው እንዲያድሩ መፍቀድ ወይም ደግሞ ከዘመድም ጋር ሊሆን ይችላል፣ ከቤተሰቦች ጋር ከያጎት ልጅ አክስት ልጅ ምናምን ከሚባል ጋር አብረው እንዲያድሩ ወላጆች ሳያዩዋቸው የወላጅ ክትትል ሳይኖር ራሳቸውን ችለው እንዲያድሩ መፍቀድ አግባብ ነው ብዬ አላስብም። እና እንደዚህ ስል እኔ ተከልክዬ ነው ያደግኩት። ዘመድ ጋር ማደር አይፈቅድልኝም ነበር አባቴ። ከጓደኞቼ ጋር ጭራሽ ማምሸት ራሱ አልችልም እንኳን ማደር እና በሰዓቱ በጣም ነበር የምናደደው። በቃ ምን ያህል ለምንድን ነፃነት አይሰጠኝም ምናምን ብዬ አስብ ነበር እና አሁን ላይ እንኳን አልተሰጠኝ። ምክንያቱም በእንደዚህ አይነት ጊዜዎች የሚፈጠሩ ነገሮች ልጆቻችን የምርም በቃ እስከ ህይወታቸው መጨረሻ ድረስ ትራውማታይዝ አድርገው ሊያስቀሯቸው የሚችሉ ነገሮች ናቸው እና ለምን እንደዚህ አልኩኝ? ስሊፕ ኦቨር ከጓደኛ ጋር አትሊስት የሚጠረጠርም ነገር አለ። የማያውቁት ሰው ቤት ሄደው ያድራሉ። የሚያድሩበት ቤት ያለውን ነገር አናውቅም። ብናውቅም ደግሞ እኛ ከውጭ ስናያቸው መልካም መስለው የሚቀርቡ ልጆቻችንን ግን የሚጎዱ ብዙ ሰዎች ሊኖሩ ይችላሉ። የሚጎዱ ኢንሴንስ የሚተናኮሷቸው፣ በተኙበት ሌላ ነገር የሚያደርጓቸው፣ ያለ ፍቃዳቸው በትንሽ ነው የሚጀመረው። በዛሬ ሲሄዱ የተወሰነች ነገር ያሳያቸዋል። አካላዊ ትንኮሳ ማለት ነው። ሴትም ከሆነች ወንድ እዛ ቤት ውስጥ ካለ፣ ወንድም ከሆነ ደግሞ በዚህ ዘመን ምንም ወንድን እንትን ይላል። በጣም ብዙ ችግር አለና እኔ ምንድነው እንዲህ ከላዩን ከነገርኳችሁ እናንተ በደንብ መረዳት ትችላላችሁ ብዬ ስላሰብኩኝ ነው። እና ልጆቻችን ዘመድ ቤትም ቢሆን መፍቀድ የለብንም። አጎት፣ አክስት፣ ጎረቤት ማንንም ማመን አንችልም። በዚህ ሰዓት ስላነጋገሬ ይቅርታ፣ ግን የምር ማምንበት ነገር ነው። በቃ ማንንም ማመን አንችልም። ልጆቻችንን ጥለን የምንሄድበት ለሰው ኃላፊነት ሰጥተን እኛ ተኝተን የምናድርበት ሲቹዌሽን ላይ አይደለንም ያለ ነው። ጊዜው በጣም ከፍቷል። ኢቭን ከዝኔ አርግዤ ምናምን የሚባሉ ብዙ ታሪኮች አሉና አንድም ልጆቹ ሳይፈልጉ ጥቃት ሊደርስባቸው ይችላል። ሁለተኛ ደግሞ ተላምደውት ራሳቸው ፈልገውት በመላመድ ምክንያት ትክክል መሆኑና ለመሆኑ ስለማይለዩ በዛ ሰዓት የልጅነት አይምሮ ብቻ ስለሆነ ያላቸው ፈልገውም ሆነ ሳይፈልጉ ተገፋፍተው ወደዛ ነገር ይገባሉ ማለት ነው። ሶ ስሊፕ ኦቨር ኢን ጀነራል ባይፈቀድ ባይ ነኝ። ለልጆቻችን ነፃነት የምንሰጠው ልጆቻችን ደስተኛ የምናደርገው በእንደዚህ አይነት መንገድ አይደለም። ልጆቻችን የት እንደሚገቡና የት እንደሚወጡ እንወቅ። ዘመድ ቤት ተሄዶ መታደር ካለበት እኛው ባለንበት መልኩ በቃ ቤተሰብ ማየት ሁሉ ነገር ማየት በሚችልበት መልኩ፣ ካልሆነ ግን ባይፈቀድ። ምንም አይሟሙም ልጆቹ ቢያለቅሱ አይሟሙም፣ ቢከፉ ምንም አይሆኑም። ልክ አሁን እኔ
ካደኩኝ በኋላ አሁን ላይ በቃ አባቴን በጣም ነው ማመሰግነው እንኳንም አልፈቀደልኝ የዛኔ ከለከለኝ ነገሮች አሁን ላይ ጥቅማቸው ስለታየኝ ማለት ነውና አትፍቀዱ ስሊፕ ኦቨር አይፈቀድ ሌላኛው ሐሳቤ ደግሞ ገንዘብ ለልጆች መስጠት ነው ፈተና ሲሆን ወይ ደግሞ ፈተና ሲሆን እንኳን እኛ የሚሰጠን ነበር የተወሰነች ብር ነች ግን እሱም ለልጆቻችን የሚያስፈልጋቸውን ነገር እኛ ገዝተን ብንሰጣቸው በቃ መብላት የሚፈልጉትን ነገር ይንገሩን ገዝተን እንስጣቸው መደረግ ያለበትን ነገር በሙሉ ገዝተን እኛው ራሳችን እያየን እንጂ ገንዘብ ለልጆች መስጠት አግባብ ነው ብዬ አላስብም አሁን ባለው ሁኔታ ማለት ነው ለምን ብዙ የተሳሳቱ ነገሮች የሚሞከሩት በዚህ ኤጃቸው ነውና ብር እንደፈለጉ ማግኘት ሲችሉ ብር በጣም ሲለምዱ ከዛ እንደፈለገ ብር ማግኘት ሲጀምሩ ያልሞከሯቸው ያላዩዋቸው መጀመሪያ ምግብ ነው እንደ ልጅ ሲኮን ምግብ ነው ጀላቲ አሁን ያለ አይመስለኝም ግን ወይ በረዶ ይመጣሉ ወይ ምግብ ይበላል ከዛ በኋላ ግን ከምግብ ፈርዘር የሄዱ ነገሮችን ወደ መሞከር ይመጣልና በዚህ ጊዜ ምን ያህል ትንንሽ ልጆች ሱሰኛ እንደሆኑ ከአምስተኛ ክፍል ምናምን ጀምሮ በሲጋራ ሱስ የተጠመዱ ሐሺሽ እየዞሩ የሚያጨሱ ምናምን አለና ያ ሁሉ ገንዘብ ባይመጣ በርግጥ ፈጣሪ ነው ልጅን የሚጠብቀው ግን ገንዘብ ባይኖር ኖሮ ሜቢ ያንን ነገር ላይሞክሩ ይችላሉ ነበር ገንዘቡ ደግሞ ሞር አደፋፍሯቸዋል ሞር እንዴት ነው አቬሌብል ሆኖላቸዋል ገንዘብ ካለ ምንም ነገር ቀላል ነው ሲጋራ ሄደት ብሎ መግዛት ይችላሉ ኢትስ ኢዚ እና ጫት ምንም በጣም ወጣቱ በጣም ሱሰኛ እየሆነ ያለው እኔ ልጆች ምለው ምንድነው ምንም መጥፎ ነገር ሲጀመር በቃ ከልጅነት ነው ከስሩ ከተስተካከለም ከስር ቢስተካከል ብዬ ስለማምን ነው እንጂ ወጣቱም እንደዛው ነውና ከልጅነት ጀምሮ ሱሰኛ እንዳይሆኑ ሱሰኛም ሌሎች በጣም ብዙ አስጸያፊ ነገሮችም አሉ በገንዘብ እጃቸው ላይ ስላገኙ ብቻ አሪፍ መስሏቸው ከጓደኞቻቸው ስለሳቁላቸው ወይም ጓደኞቻቸው ስለቀረባቸው ብቻ አራዳ የሆኑ እየመሰላቸው ብዙ ልጆች ጠፍተዋልና ገንዘብ ባንሰጣቸው ባይነኝ ነኝ በቃ አንድ ልጅ ሊገዛለት የሚፈልገው በቃ ይገዛልኝ ያለው ነገር አስፈላጊነቱ ታይቶ ወላጅ ራሱ ሄዶ ቢገዛ ከዛ ውጪ ገንዘብ ለልጆች ባይሰጥላለው ሶስተኛ ሐሳቤ ቅድም ማንስቻለሁ ልጆቻችንን ብንቆጣጠራቸው የት ነው የሚውሉት ምንድነው የሚያደርጉት የሚለውን ነገር ምን ያህሎቻችን እናውቃለን ገንዘብ ላንሰጣቸው እንችላለን ወይም ሄደው ሰው ቤት ስላደሩን ብቻ አይደለም ግን እነዚህ ልጆች ወጥተው ተጫውተው ሲመለሱ ምን ያደረጉ ነው ጎረቤት ቤት ሄደው ሲቀመጡስ ምን ያደረጉ ነው ምክንያቱም ቅድም ብያለሁ በዚህ ጊዜ ሰው የሚታመንበት ጊዜ አይደለም እኔ ፐርሰናሊ ብዙ ታሪክ ስለሰማው ነው በልጅነታቸው ጎረቤት ቤት ሄደው ወይ ፊልም ላዩ ነው ወይ ምን ላዩ ነው ግን እዛ ቤት ውስጥ ያለ ሰው ምን ያደረገው ነው ያን ልጅ ከልጆቻችን ጋር በመጀመሪያ በጣም ግልጽ ሆነን ማውራት ማስለመድ አለብን ልጆቻችን እሱም በሌላ ቪዲዮ የምናወራው ነገር ይሆናል ግን ልጆቻችን ምን ያህል እናውቃለን ልጆቻችን ቀን በቀን የሚያሳልፉትን ውሎ ምን ያህል እናውቃለን ምን ያህልስ ግልጽ ሆነው ያወሩናል ምክንያቱም አብዛኛው ወላጅ ልጆቻቸውን ምን ብለው ይቆጣሉ የሆነች ነገር ስትናገርም በቃ ዝም በላይ አይነት ነገር ስላለ አብልቻለሁ ምግብ በልታል ምግብ አለ መኝታ አለ ምን ጨንቆ ነው ምን ፈልጋ ነው ከዚህ በላይ ስለሚባል ልጆችም ይፈራሉ ምንም ነገር መናገርና ይደርስባቸውንም ነገር ለመናገር ይሰጋሉ ልጆቻችንን ጆሮ እንስጣቸው የት እንደዋሉ እንጠይቅ ከተቻለ እንከታተላቸው እኔ በጣም ከአባቴ በጣም አሁን ላይ ሆኜ ሳስበው መወድለትና ሁሉም ወላጅ ቢያደርገው ብዬ ማስበው ደግሞ ትምህርት ቤት ድረስ እየሄዱ የልጅን ሁኔታ መጠየቅ የግድ ወላጅ ተብለን እስክንጠራ ባንጠብቅ ሄደን ይሄ ልጅ እንዴት ነው በወር አንዴም ቢሆን በወር ሁለቴም ቢሆን
ቼክ ብናደርጋቸው ለማለት ፈልጋለሁኝ። እና ልጆቻችን የሚውሉበትን ቦታ በደንብ እንወቅ። ምን አይነት ነው ጓደኞቻቸው? የት ነው የሚሄዱት? ከትምህርት ቤት ሲመጡ ቤት በኩል ነው የሚመለሱት? መንገድ ላይ ምን ያደርጋሉ? ኤቭሪ ዲቴይል ብናውቅ ከጠፉ በኋላ ከመስጋት ማለት ነው። ምክንያቱም በየመንገዱ ብዙ ነገር ይደረጋል። ሌላ ነገር የለመደ ጎረምሳ ወይም ሌላ ነገር የሚያውቅ ጓደኛቸው ኩያቸው ሊሆን ይችላል መጥቶ እንደዚህ አይነት ነገር እኮ አለ ብሎ ያሳያል። ትንሿ ቅስበት ነው በቃ እነዛን ልጆች የሚያጠፋብንና በተሻለን መጠን ፕሮቴክቲቭ ብንሆን ያሉበትን ቦታ በሙሉ ብናጣራ ሙሉ ስለነሱ በደንብ ብናውቅ ብዬ ለማለት ፈልጋለሁና ይሄ ነበር የዛሬ ሐሳቤ። ያው ላለማንዛዛት ብዬ ነው ማሳጥረው እንጂ አሁን ውስጤ በጣም ብዙ የምናገራቸው ነገሮች አሉ። ብቻ የዛሬው ይሄን ይመስላል። በጣም አመሰግናለሁኝ እስካሁን ድረስ ቆይታችሁ ካዳመጣችሁኝ እግዚአብሔር ያክብርልኝ። ያው እንግዲህ በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊስ፣ አበረታቱኝ ኤንድ ኮሜንት ጻፉ። ሐሳባችሁን መስማት በጣም ስለምፈልግ ማለት ነው። አመሰግናለሁ።